ሰላም ሰላም ክቡራንና ክቡራት የዩቲዩብ ቻናል የቤተሰቦች እንደምናችሁልኝ፣ እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን እኔ ሰላም ነኝ። እሺ አንድ ነገር እኔ የደረሰብኝን ነገር ይዤላችሁ መጥቻለሁ። ማለት ዩቲዩብ ቻናል ሀክ እየተደረገ ነው። ከዚህ በፊትም ይደረጋል ነገሩ፣ ግን ያው የምታውቁት ሰዎች ትኖራላችሁ። ግን ያላወቃችሁትና እንዴት ቼክ እንደሚደረግ እንትን ያላላችሁ ሰዎች እስቲ ይህን ቪዲዮ አይታችሁ የራሳችሁንም ቼክ እንድታደርጉ ብዬ ነው ይዤላችሁ የመጣሁት። በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ቪዲዮ እንሄዳለን። እሺ መጀመሪያ ክሮማችንን እንከፍታለን። ከዛ በኋላ እዚህ ጋር ከላይ ያሉ ሶስቱ ነጠብጣቦች አሉ አይደል? ከፕሮፋይላችን አጠገብ ያሉ ሶስቱ ነጠብጣቦችን እንነካና ስልካችንን ዴስክቶፕ ሳይት ላይ እናደርጋለን። ይህም የሚጠቅመን ልክ ስልካችን ኮምፒውተር ላይ እንደምናይ አድርጎ እንዲያሳየን ዴስክቶፕ ሳይት የሚለውን እናበራለን። በመቀጠል ከታች ዩቲዩብ የሚል ከፍታችሁ ከሆነ ከታች ይመጣላችኋል። ከዚህ በፊት ተጠቅማችሁ ከሆነ ክሮም ላይ ዩቲዩባችሁን ማለት ነው። ከፍታችሁ ካልሆነ ደግሞ እዚህ ጋር ከላይ ዩቲዩብ ብላችሁ መጻፍ ትችላላችሁ ሰርች ባሩ ላይ። እኔ ስለከፈትኩኝ የከፈትኩትን ዩቲዩብ የሚለውን እጫናለሁ። ልክ እሱን ስጫን ልክ ኮምፒውተር ላይ እንዳለው አድርጎ ነው የሚያሳየኝ። ከዛ በኋላ ከላይ እንደዚህ ሲመጣልኝ ከላይ ፕሮፋይል ፎቶ ያለበትን ቦታ እጫነዋለሁ። በመቀጠል እነዚህ ዝርዝሮች ይመጡልኛል። ዩር ቻናል፣ ፐርቼዝ ኤንድ ሜምበርሺፕ፣ ዩቲዩብ ስቱዲዮ፣ ስዊች አካውንት፣ ሳይን አውት የሚሉ ልማት ዝርዝሮች ይመጣሉ። ከነሱ ታች ያለውን ሴቲንግ የሚለው ጋይደን ሴቲንግ የሚለውን እንከፍታለን። ከዛ እሱን ከከፈትን በኋላ እንደዚህ አይነት ዝርዝሮች ይመጡልናል። ከመጡልን ዝርዝሮች ውስጥ ማለት ነው የአካውንት ኖቲፊኬሽን፣ ፕሌባክ ኤንድ ፐርፎርማንስ የሚሉ ዝርዝሮች በግራ አሉ። ከእነሱ መካከል አካውንት የሚለው ላይ እናደርገዋለን። አካውንት የሚለውን እነካዋለን ማለት ነው። ልክ እሱን ስንነካው እንደዚህ ይመጣልናል። ከዛ በመቀጠል ወደ ታች እንሄድና ዩር አካውንት የሚል አለ። ከእነሱ ዝርዝር ውስጥ አካውንት ጉግል አካውንት እና ሜምበርሺፕ የሚል አለ። እኛ ጉግል አካውንት የሚለው ጋር ቪው ኦር ቼንጅ ዩር ጉግል አካውንት ሴቲንግ የሚል አለ። እሱን እንጫነዋለን። እሱን ስንጫነው እንደዚህ ይመጣል። ያው ያልተደረጋችሁ ሰዎች ኖርማሊ ራሳችሁ ነው የሚመጣው። ይሄ ግን እንዴት የተደረገ እንዴት ማወቅ እንደሚቻል በሚል በጉግል ክሮም ነው ሀክ የተደረገው ይሄ። እና ምንድነው ሀክ መደረጉ የምታውቁት? እኔ እንደዚህ አይነት ነገር አልከፈትኩም። ስዳር ቲዩብ የሚል ማለት ነው። እና የኔ ስም ስዳር ቲዩብ ነው። እንደዚህ ስላልከፈትኩኝ አየሁትኝ። በጉግል ክሮም ነው ሀክ የተደረገው። ስለዚህ ማን ሀክ እንዳደረገ ማወቅ አለብኝ። እሱን ለማወቅ ደግሞ ከላይ የሚታዩ ዝርዝሮች አሉ። ሆም፣ ፐርሰናል ኢንፎ፣ ዳታ ኤንድ ፕራይቬሲ፣ ሴቲንግ፣ ፒፕል ኤንድ ሼሪንግ የሚሉ ነገሮች አሉ። ከእነሱ መካከል ሴኪዩሪቲ የሚለውን ቼክ አደርገዋለሁ። እሱን ስጫነው እንደዚህ አይነት ዝርዝሮች ይመጣሉ። ከነዚህ ዝርዝሮች ውስጥ አሁን ዩር ዲቫይስ፣ እኔ ዲቫይስ ማለት የተጠቀምኩት የኔ ነው አይደለም የሚለውን ከታች እዚህ ጋር ዩር ዲቫይስ የሚል አለ። እሱን ሳይ እኔ አይደለም እኔ እንደዚህ አይነት አልተጠቀምኩኝም፣ እንደዚህ አይነት ስልክም የለኝም፣ እንደዚህ ኮምፒውተር በዚህ ስም የለኝም። ስለዚህ ይሄ ነው ይለኛል። ይሄ እኔ አይደለም። ስለዚህ ማኔጅ ዲቫይስ እዚህ ዩር ዲቫይስ ከሚለው ከታች ማለት ነው ሊኖክስ የሚል ነው ኮምፒውተር ነው የጠለፈኝ የገባው ማለት ነው። ስለዚህ ምን አደርጋለሁ? ይቅርታ ማኔጅ ዲቫይስ የሚለውን ቼክ እከፍተዋለሁ። እሱን ስከፍተው እንደዚህ ይከፍትልኛል። ከዛ ምን ማየት አለብኝ? ዲቴል ማየት ስላለብኝ እዚህ ጋር ቀረብ አድርጌ ላሳያችሁ። ሞር ዲቴይል የሚል አለ እዚህ ጋር ማለት ነው። እሱን ስከሰጫ ነው እንዴት እንደተከፈተ በምን እንደገቡ ቦሮዝ ያለውን ነገር ያሳየኛል ማለት ነው። ግን ከዚህ በኋላ ሞር ኢንፎርሜሽን ደግሞ ዲቴይል ገብቼ ቼክ ባደርግ አይከፍትልኝም። ምክንያቱም ራሳቸው እንትን ብሎታል። ኢቨን እዚህ ጋር ማለት ነው ከላይ እንትናቸውን ተጭኜ ለማጥፋት ሞክሬ ነበር። እዚህ ፕሮፋይላቸውን ማለት ነው ስጫ ነው የሚመጣው ምንድን ነው? አብረን እንያው። የሚመጣው ምን ይላል? something went wrong, refresh, try again for
ቹዝ አናዘር አካውንት ይላል። አይቀይረውም ማለት ለማጥፋት ሞክሬ ነበር እምቢ አለኝ። ግን ሌላ መንገድ ይኖረዋል ብዬ አስባለሁ እንግዲህ። ስለዚህ እናንተም እንደዚህ የራሳችሁን አካውንት ቼክ አድርጉ፣ ጉድ እንዳትሆኑ ለማለት ፈልጌ ነው። ስለዚህ ከዚህ በኋላ ደግሞ እኔ ያለውን ሂደት አስተካክዬ እንዴት ደግሞ እኔ እንዳስተካከልኩኝ ቪዲዮ ሰራላችኋለሁ በሚቀጥለው። ስለዚህ እናንተም የራሳችሁን ጊዜ ሳትሰጡ ቼክ አድርጉና ያለውን ነገር እዩት ለማለት ፈልጌ ነው። ስለተከታተላችሁኝ ከልብ አመሰግናለሁ። አብራችሁኝ ስለቆያችሁ ያው ያላወቃችሁ ሰዎች እንደተማራችሁበትና ቼክ እንደምታደርጉት ተስፋ አደርጋለሁ። የራሳችሁንም ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ተመኘው። መልካም ቀን